ድራመት እንግዲህ ወርዶ ነበር ከዛ የፕሪሚየር ሊጉ 20 ቡድኖች እንዲሳተፉ ከሆነ በኋላ ምንም የማይወርድ ቡድን ከተረጋገጠ በኋላ አዳማም እንግዲህ ወርዶ በድጋሚ የተመለሰ ነበር። በዚህ ውድድር ዓመት ግን በድጋሚ ላለመውረድ እየተጫወተ ነው። 16ኛ ደረጃ ላይ ነው የተቀመጠው በ34 ነጥቦች። በቀጣይ ድሬዳዋ ከተማ ይህን ጨዋታ ተሸንፎ ድሬዳዋ ከተማ የሚያሸንፍ ከሆነ ምናልባት ወደ 17ኛ ደረጃ ወይም ወራጅ ቀጠና የሚቀመጥ ይሆናል። ከዚህ ባለፈ እንግዲህ ከድሬዳዋ ከተማ ባለፈ ምድረገነት ሽረ መቀለ ሰባ እንደርታ እንግዲህ 18 እና 19ኛ ደረጃ በ30 ነጥብ ነው የተቀመጡት። ይህን ጨዋታ ተሸንፎ እነዚህ ሶስት ቡድኖች የሚያሸንፉ ከሆነ ምናልባት የመውረድ ስጋት ላይ ይወድቃል ማለት ነው። ወደ እንግሊዝ ፕሪሚየር ሊግ ስንመለስ የእንግሊዝ ፕሪሚየር ሊግ 35ኛ ሳምንት መርሃ-ግብሮች ዛሬ ከ11 ሰዓት ጀምሮ ይደረጋሉ። ቼልሲ ከኖቲንግሃም ፎረስት የሚያደርጉት ጨዋታ 11 ሰዓት ነው የሚደረገው። ቼልሲ በውድድር ዓመቱ እንግዲህ ጠንካራ ተፎካካሪ ቡድን ነበር። በዚህ ባለፉት እንግዲህ 5 ጨዋታዎች ላይ ግን ለማሸነፍ እያቃተው የመጣ ቡድን ሆኗል። በፕሪሚየር ሊጉ ባለፉት 5 ጨዋታዎች ላይ አንድም ጨዋታ ማሸነፍ አልቻለም። እንግዲህ ሊያም ሮዛኔርን